እኔ ገረመኝ እሷ ማለቃቅስ ማለት ነው። ጉድ እኮ ነው። እሷ ብትሆን እለለለለለለለ ነበር የምትለች ግን ሩሪ ጓደኛዬ 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 እያለች ማለት ነው። ምን ትሏታላችሁ እናንተ ብትሆን? እውነት ታለቅሳላችሁ? እኔ እሷ ቦታ ብሆን የእውነት አንድም ባይወጣኝም። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንግዲህ ጋይስ በአዲስ ደግሞ ቪዲዮ ዛሬ ተገናኝተናል ማለት ነው። እንግዲህ እኔ በጣም የተገረምኩበት ነገር አለ በዚህ ቪዲዮ ማለት ነው። ወይኔ 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 ቆይ እንትና ምን ሆና ነው የኔ ጥያቄ ማለት ነው። እንዲህ እሷ ብትሆን እኮ ለልልል እያለች ነው የምትቀውጠው ማለት ነው። እኔ ገርሞኝ እውነት አዝናላት ነው ወይ? ግን እኮ እውነት ለመናገር ማለት ነው ሁሉም ሰው አንድ አይደለም ማለት የሆነ ሰው በጣም ብዙ ነገሮችን አሳልፋችሁ ጥሩ ነገሮችን ልክ በቃ በአንድ በደል ግን ሁሉ ያ ሁሉ ውለታ ሊኖር ይችላል። አብሮ አደግ ደግሞ ጓደኛ ማለት በጣም ብዙ ነገር ነው። በቃ እንጃ የሆነ ብቻ ብዙ ነገር አለው የእውነት ለመናገር ማለት ነው። በጣም እኔ እንጃ የአብሮ አደግ ጓደኛ ይለያል ብቻ ማለት ነው። እና ምን ልላችሁ ነው አንዳንዴ ሳስበው እጅ ምናምን እያልኩ ንድ ታደርገኛለች። ከዛ በኋላ ደግሞ ቆም እናስብና ማለት ነው ግን እኮ ልክ ናት ግን እኮ ላለሁኝ በአንድ መንገድ ደግሞ ሳስበው ማለት ነው ገላት ነበር እኮ ተረፈች እንጂ እኮ እሷ እንድትሞት ነው። ከተረፍሻት ምናምን እያለች ካስታወሳችሁ ሐኪም ቤት ራሱ ሆና ማለት ነው አንቺማ ከተረፍሻት ምናምን እያለች ያኔ እንዳትተርፍ ማለት ነው። ለነሱ አዛኝ መስላ ነው የገባችሁ። ግን እሷ በቃ ወይኔ ክፋቷ እሷም ያን ሁሉ ክፋት ትታ እንዴት ሞተች? እውነት ለመናገር ግን ከዚህ በኋላ አትመጣም። በቃ ድራማ ላይ አትመጣም። በቃ ድራማው ሊጠናቀቅ እየተቃረበ ነው ማለት ነው። እንደዛ ከሆነ ብዬ አሰብኩኝ እኔ በአሁኑ ሰዓት እሷ ትሞታለች ብዬ አላሰብኩም እውነት ለመናገር ማለት ነው። አሁን በቀጣይ ግን ማን የሚሞት ይመስላችኋል? እኔ ያ ሰውዬ ይመስለኛል ማለት ነው ይጋርዳቸው ማለት ነው። ለምን አትሉኝም? ከዛም ጋር አሁን ይህ ሽማግሌው ከእሷ አጥፍ ሳጥሃለሁ ስላለው አይደል እሷን የገደላት። አሁን ደግሞ የሆነ ሰው መጥቶ ያንን ግደልና እሱን እጥፍ አድርጌ ይሰጣል ካለው ያኛውን ሊገለው ይችላል። በመሀል ደግሞ እሱን ገዳይ አያጣም። ወይ ደግሞ ወይዘሮ ሜላትን እንደገደላት እኔንም የሆነ ቀን ይገለኛል ብሎ አስቦ የእሱ ጭንቅላቱን ይለዋል። እናላችኋለሁኝ ጋይስ። እና ደግሞ ሌላ ምን ልላችሁ ነበረ? አሴርና ሀና ሊታረቁ ነው መሰለኝ። ታረቁ ግን በቃ ወደዛኛው ዓለም ወይኔ እውነት ለመናገር እኮ አሴር ነበረ ወይ ሀና ተበላሽ። አንዳንድ ጊዜ ታናድደኛለች ማለት ነው። እውነት እንዴት ነው አሴር ቤት ውስጥ እያለ እሷ ከሱ ውጭ አረረ እንዳይችማ አናዳኝ ነበር እውነት ለመናገር። ግን እኔ ብቻ ነኝ የተናደድኩት ወይስ እናንተም ጭምር ናችሁ ጋይስ? የእውነቴን ነው የምላችሁ እኔ በጣም ነበር የተናደድኩት። እና ምንላችሁ ነው ውዶች ይህ ማለት ነው። እና ወይኔ ደግሞ እንትን አሳዘነኝ፣ የእውነት አሳዘነኝ ማለት ነው። በቃ እኔ እንጃ ብቻ ያሳዝነኛል ብዙ ጊዜ ማለት ነው። እና ደግሞ ምን ልላችሁ ነው ጋይስ? ሀኒ ደግሞ ምን ሆና ነው? የእውነት ይደብራል እኮ። ለአባቷ ምን እንዳለች ታውቃላችሁ? ግን እኮ ማለት ነው እሱ ጋር ስላደገች ለዛ ነው ብዬ ነው እኔ የማስበው ማለት ነው። ምንም ቢሆን ምንድነው ከወለደ ያሳደገ የሚባል ነገር አለ አይደለ? እና ያው እሷ ትንሽ ወንድሟ አስከፍቷት ስለነበር ነው ያው ትመለሳለች ብዬ አስባለሁ ወደ ነበረችበት ማለት ነው። ግን አሁን ከፍቷታል። በቃ አባቷ ጋር ነው መሆን የምትፈልገው ማለት ነው። እዛ ቁጭ ብለሽ አባትሽ እንዳሪ እኔ አቶ ኖላዊ መቼ ሊያገቡ ነው? እርሶ ሰውዬ አግቡ እንዴት ነሽ አትሉኝም? ኧረ ወይኔ እኔ አይደለሁም ያልኩት አሴር ነው ያለው ማለት ነው። አሴር ነው ግን የሆነ ጊዜ ላይ ማለት ነው አይታችሁታል የእውነት ሲሽኮረመሙ። እኔ እዛን ሰዓት ጧሽ ብዬ ነው የሳኩት ማለት ነው። የእውነት አይታችኋቸዋል። የሆነ ጊዜ እንዴት ሲሽኮረመሙ ሀኒቾ ልታገባ ነው እንዲ አባቴ ምናምን ነገር ስትለው ማለት ነው ሽኩርመም ልክ እንዴት ነው ያ 15 ዓመት ኮረዳ ስትሽኮረመም ማለት ነው። ልክ እንደዛ
እናላችኋለን ጋይስ። አሁን እሷች ወይዘሮ ባዩሽ ከሞተች እኔ እንጃ እስኪ ምን የሚፈጠር ይመስላችኋል? ግን በመሞታ ያዘናል። በነገራችን ላይ እኔ የእሷ ጥሩነት ምን ጋር ነው? ምን ሰርታለች? ጥሩነት ቆይ እቺ የተመታች ማለት ነው። ምን ጥሩነት ሰርታለች? ግን ምን ሰራች? ምን አረገች? እና ጋይስ ስላችኋለሁኝ እንግዲህ እስኪ በቀጣዩ ክፍል ደግሞ ማለት ነው ምን ይፈጠር ይመስላችኋል? በጉጉት የምንጠብቀው የምናየው ይመስለኛል። እኔ እኮ አላምናትም። ብድግ ብላ ተነስታ የምትመጣ ይመስለኛል ይቺ ሻረኛ ማለት ነው። እናላችኋለን ጋይስ አበረታቱን፣ ላይክ ሼር፣ እንዲሁም ደግሞ እና እኔም ደግሞ እንደዚህ አጠራ ያሉትን ደግሞ አጥር ምጥን ያሉትን ይዤላችሁ ወደ እናንተ መጣለሁ ማለት ነው። እስከዛው ድረስ ደግሞ ሰላም ሁኑልኝ። ወዳችኋለሁ።